ሰላም ሰላም፣ ውድና የተከበራችሁ የሬዛ ዩቲዩብ ቤተሰቦች ሁላችሁም ሰላማችሁ ብዝት ይበልልኝ። ዛሬ ምርጥ የሆነ የፀጉር ቅባት አሰራር አሳያችኋለሁ። በእሬት በጅንጅብል በምስማር በምናምን እና ምርጥ እንደዚህ የፀጉር ቅባት አሳያችኋለሁ። እንደዚህ ስትቀቡት ደግሞ እንደዚህ ሽት እያደረጋችሁት ነው የምትቀቡት ማለት ነው። አሁን ወደ ቅባት አሰራሩ አብረን እንሄዳለን ማለት ነው። እሺ ተከታተሉ። ይሄው ምስማር፣ እሬት በትንንሹ ከትፌው ነው። ጅንጅብል፣ ሮዝመሪ የደረቀ ሮዝመሪ ነው። አጥቤው ነው እንግዲህ ቤት ውስጥ ያለኝን ነው ያረኩትኝ እኔ። እርጥቡን ካገኛችሁ እርጥቡን ማርጉት። እርጥቡ ያው ትንሽ ዘይቱ ሲቆይ ሸተት ይላል ብዬ ፈርቼ ነው ደረቁን ያረኩት ማለት ነው። ከዛ አንድ ላይ ያደባለቁትና ድስት ላይ ጨመርኩትኝ ቪዲዮ ላይ እንደምታዩት ማለት ነው። ከዛ እኔ እዚህ ጋር ኦሊቭ ኦይል አዘጋጅቻለሁ፣ ዘይቱን ማለት ነው። ማንኛውም ቅባት ያላችሁን ቅባት፣ ይሄ ዘይቱን ነው ወይም የወይራ ዘይት ነው። እዛ ቅድም ቀድቼው እንደገና ለእናንተ ላሳያችሁ ብዬ ነው። አሁን ይሄው እየቀዳሁት ነው። ቀድቼ ብዙ ከሰራችሁ ሁሉንም ነገር ብዙ አርጉ። ትንሽ ከሰራችሁ በእንደየ መጠናችሁ ነው የምታረጉት። እኔ አሁን አንድ ፊጃን ነው ያረኩትኝ፣ አንድ ስቲካና ማለት ነው። ያው በሁለት ሳምንት ነው የምሰራ፣ ብዙ አላቆይም። ምክንያቱም ሬት ፍሬሽ ስለሆነ። እዚህ ጋር ደግሞ የነጭ ሽንኩርት አብሮ የተሰራበት ቫቲካ ዘይት አለ። ኖርማል ከገበያ የገዛሁት ነው። ይሄ ለእኔ ፀጉር ስለተስማማኝ ነው። ነጭ ሽንኩርት አለው። እሱንም ደግሞ ሙሉ እናረጋለን ማለት ነው። በዚህ ስቲካና ሙሉ አረጋለሁ። ከዛ አብራችሁ ታደባልቁትና ለውልቅልቅ አድርጋችሁ አብራችሁ ትጥዱታላችሁ እሳቱ ላይ ማለት ነው። እሳት ላይ ጥዳችሁ ቀስ አድርጋችሁ ነው። ታዲያ እሳቱ በጣም ካበዛችሁት፣ በደንብ ካበዛችሁት እሳቱን ትንሽ ዘይት ጨመርኩበት። ያው አልቆት ስለነበር ሁሉን እያረኩት ነው። እና እሳቱን ብዙ ካረጋችሁ ምን ይሆናል መሰላችሁ ጋይስ? እንደ ጥብስ ይሆንባችኋል። ያያችሁት እሳቷን በትንሿ ነው ማድረግ፣ እንደ ለብጣ ዝም ብላ እንደ አረፋ ሲያወጣ ማለት ነው። በደንብም እንትን ማለት የለበትም፣ መገንፈል የለበትም። ከገነፈለ በጣም ከበሰለ ዘይት ስለሆነ ነገርየው እንደ ጥብስ ነው የሚያደርገው። እንደ ጥብስ ስለሚያደርገው በትንሹ ነው ማድረግ። ግን በዛ በመሀሉ አቀላቅሉት፣ አማስሉት ሬቱ ዘይቱ እንዲጠፋ ማለት ነው። ያችሁት አሁን እንደ አረፋ ነው፣ አረፋ ነው ያወጣችሁት። እንደ አረፋ ትንሽ አረፋ ወጣለች። አሁን በቃው ማለት ነው። ቀርፋ አድርጌያለሁ፣ አንድ ቀረፋ ዝም ብዬ ጣል አድርጌያለሁ። አሁን እንደዚህ እንደምታዩት አረፋውን አውጥቷል። አሁን እሳቱ ኦልሬዲ እሳቱን ከድኜዋለሁ ማለት ነው። እኔ እሳቱን አጥፍቼዋለሁ ኦልሬዲ። ይቀዝቅዝ፣ አጥፍቼው እዛው እየቀዘቀዘ ነው። ልክ እንደዚህ እንዳሳየዋችሁ አረፋ እንዳወጣ ነው የምትታዩት ማለት ነው። እና በደንብ እንትን ማለት የለባችሁም፣ በደንብ ማፍላት የለባችሁም። አረፋው እየሄደ ነው። አሁን የፈላ ነው፣ አያችሁ። በቃ አሁን ይሄ ሬቱ ነው። ሬቱ ፍሬሽ ስለሆነ የሬትና የጅንጅብል ነው። ከዛ ትንሽ ቀዝቀዝ ሲል መሬት ላይ ስታወሩ ኮኮናት አርጉ። ኦሪጂናል ኮኮናት ነው ይሄ፣ በጠርሙስ የሚገዛ ኦሪጂናል ኮኮናት ነው። በጣም ውድ ስለሆነ ትንሽዬ ነው ማረጋት። ካፈላሁት ቤቱ ሁሉ እንዳለ ኮኮናት ስለሚል ከቀዘቀዘ ነው። ትንሽ ቀዝቀዝ ካለ በኋላ ነው የጨመርኩት። እንደዚህ ታቀላቅሉታላችሁ ማለት ነው። ለፀጉር ጥራት ይሄ ኮኮናት ዘይት ሽታ ስላለው ነው። ያቤት ፀጉራችሁን ሲያሳምር ማርያምን ኮኮናት ዘይት አምጥታችሁ ተጠቀሙ። በጣም ምርጥ ነው ብታዩት። ያው አብሬ ያላበሰልኩት ቤቱ ያገማል ብዬ ነው። ከዛ እንደዚህ እያደረጋችሁ እንትን ታረጉታላችሁ ማለት ነው። ሬቱን እና ጅንጅብሉን በተሻለ መጠን ትንሽ እንደ መጨቅጨቅ ነገር በማንኪያ ሽት አድርጉት ማለት ነው። ከዛ ወንፊት አንጥታችሁ ታጠፍፋላችሁ። ወንፊት ላይ ጥፍፍ ታረጉት ነው። በጨርቅ ማድረግ ትችላችሁ። እኔ ደግሞ አዲ ቢገባ ሁሉም ችግር የለውም ብዬ ነው። እኔ አሁን እዚህ ጋር እንትን እየጨቀየሁት ነው። ማለትም የሬቱ ዘይት እንትን እንዲይዞብኝ እንዳይሄድ ሬቱን ጭምቅ እያረኩት ነው ማለት ነው። በዘይት እያስነካሁት ሬቱን እየጨመቅኩት ነው ማለት ነው። ከዛ እንደዛ አድርጌ ካጠፍኩ በኋላ
እቃው ላይ አደርገዋለሁ። ግን ምስማር 1-2 ፍሬ ከውስጥ ጥዋለሁ ጋይስ። ምስማር ምርጥ ነው፣ ቁርፉድ ማለት ነው። ቁርፉድ ቆንጆ ነው ለፀጉር። ሀታ ሻምፖ ውስጥ ብታረጉት በጣም አሪፍ ነው፣ የሚመከር ነው። እንግዲህ እንደምታዩት እዚህ ጋር አዘጋጅቻለሁ። እንደዚህ ቻርጌ መቀባት ስፈልግ እቀባለሁ። በዛችኛው በትንሿ እየቀነስኩ ይሄ ለ2 ሳምንት ለኔ ይበቃኛል። ስታጠቡ አድርጉ። ከወደች ሼር ላይክ አድርጉ።